ሰላም ውድ ኢትዮጵያውያንና ኤርትራውያን ሰላማችሁ በክርስቶስ ይብዛላችሁ ማለት ነው። በየቀኑ የምንሰማቸውና የምናያቸው ነገሮች እጅጉኑ የሚሰቀጥጥና በጣም ነው የሚያስጠላው ማለት ነው። እና እሱም ምንድነው? የቤት ሰራተኛ በተለይ አሁን ላይ ማለት ነው ከክፍለ ሀገር የምትመጡ አዳዲስ ገና ምንም ስለ ከተማ ምንነት ያላወቃችሁ እህቶቻችን በምን አይነት ደላላ ስራ እንደምትገቡ ምን አይነት ሰው ስራ እንደሚያስገባችሁ ተያዣችሁ ምን አይነት ሰው እንደሆነ ለይታችሁ እወቁ ማለት ነው። አዲስ አበባ ላይ በነገራችን እስቲል አዲስ አበባ ሀገራችን ውስጥ እንደዚህ አይነት ነገር አለ ወይ እስከምንል ድረስ ነው የሰው ጅብ አሉ ማለት ነው። የሰው ጅብ ሰው የሚበሉ ማለት ነው። እስቲል በሰው ስጋ የሚኖሩ ማለት ነው። ሰው እየበሉ የሚኖሩ ሰዎች እንዳሉ ነው እየሰማን ያለ ነው ማለት ነው። እና በጣም ነው የሚያሳዝነው። እህቶቼ ተያዣችሁን ሰው በቃ ወደ ከተማ የሚወስዷችሁን ሰዎች ደላላ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ ማን እንደሆነ አረጋግጡ ማለት ነው። የሚገርመውና የሚያሳዝነው ነገር ደላላ ስራዬ ብለው ቀጥረው ማለት ነው የእነኝህ ቤተሰቦች ደላላ ስራዬ ብለው ቀጥረው ከክፍለ ሀገር ምንም የማያውቁ ልጆችን እያስመጡ እያረዱ ነው የሚሸጧቸው ማለት ነው። በጣም ነው የሚዘገን ነው። ማርያምን ምን አይነት ጊዜ ላይ እንደደረስን እና ፕሊዝ በተቻላችሁ መጠን ከየትም ቦታ የምትገቡበትን ቤት ራሱ እየፈተሻችሁ እዩ ማለት ነው። በጣም ነው የሚያስጠላው፣ በጣም ማለት ነው። ይሄ ብቻ አይደለም እስቲል በጣም የሚያስጠሉና የሚጸየፍ ጸያፊ ነገሮች ነው ሀገራችን ላይ የሚከናወነው ማለት ነው። ልጆቹን እያመጡ ስጋችሁን ይሸጣሉ፣ ለጣዖት ይገብሯቸዋል እና በቃ ተያዥ የሚሆናችሁ ሰው በስነ ስርዓት ቤተሰቦቻችሁ የሚያውቁት ሰው ቤት ተያዥ ቢሆን ነው የምለው እኔ ማለት ነው። ለምን በአንድ ስሙኛው አረብ ሀገር ያሉ ሰዎች እንሻላለን ማለት ነው። አሁን ላይ ከኢትዮጵያ አሰሪዎች ማለት ነው። ይህን ስላችሁ ግን እኔ የሰውን ሳ መዘግዘግ ምናምን ፈልጌ አይደለም፣ ግን ደግሞ እህቶቼ ጥንቃቄ እንድታደርጉ ነው ማለት ነው። እንዲሁም ደግሞ ልክ ስራ ትፈልጊያለሽ ወይ ብለው አዋርተዋት ማለት ነው። አንደኛዋ ልጅ ስራ ትፈልጊያለሽ ወይ ብለው አዋርተዋት፣ ከዛ ልጅቷ ከክፍለ ሀገር እንደመጣች ነው ምንም የምታውቀው ነገር የለም። ከዛ 2 ቀን ሄደች ማለት ነው። በሶስተኛው ቀን እቤት አስገብቷት ከዚህ በኋላ ከዚህ ቤት አትወጭም፣ ስራው ሰው ማረድ ነው፣ አንቺ ሰው ታርጅልንና እኛንን የምንበላው እንዲሁም በጣም ጥሩ ነው። አሰሪዋ እንዲሁም ምንድን ያለችው እንዲሁም የሰው ስጋ መብላት እኮ በጣም ጥሩ ነው፣ እህት ካለችሽ የምታውቂያቸው የሰፈር ልጆች ካሉ ሁላ ስራ አለ ያልሽ አስመጫቸው እያሉ ልጅቷ እዛ ቤት ገብታ ማለት ነው አልወጣችም። ማርያምን አልወጣችም። እንዲሁም ጋዜጠኛ እንትና ሚኪ ላይ ፈልጋችሁ ታገኙታላችሁ ማለት ነው ይሄ ነገር እና በጣም ነው ልብ የሚያመው። ኢቭን አገራችን ወዴት እየሄደች ነው ያለችው? ሰው የሰውን ስጋ እንዴት ይበላል? ቆይ ማርያምን ሰው እንዴት ጅብ ሆነ? ኧረ በስመ አብ። በተለይ ደግሞ በቃ አጋንንትን እንደምትገብሩት የምር በጣም ነው የሚያመው። እና እህት ወንድሞቼ እንዲሁም ደግሞ ደላላ ጭምር ኦኬ ኢቭን ተስማምተው እንኳን ሊሸጧችሁ ይችላሉ። ገባችሁ አይደል? ሀገራችን በጣም እየተበላሸች ነው ያለችው። እስቲል ከዚህ በፊት ራሱ ኩላሊቷ የተሸጠ ልጅ አለች። ገባችሁ አይደለ? ስለዚህ ወደ አዲስ አበባ ለስራ ከተለያየ ክፍለ ሀገር የምትመጡ ልጆች አዲስ አበባም ሆነ የተለያየ መኖሪያ ቤት ለመስራትም ሆነ መስተንግዶ ለመስራትም ሆነ ስትመጡ ራሳችሁን ጠብቁ ማለት ነው። ከፈጣሪ በታች ጸልዩ፣ ዱአ አድርጉ ማለት ነው። ግን በጣም ነው የሚያሳዝነው። ሆኖም ግን ራሳችሁን ጠብቁ። በምን አይነት ሰው እንደምትመጡ ቼክ አድርጉ። የእውነቴን ነው የምላችሁ። አንድ ለምሳሌ ያን ያሁን እኛ ትንንሾች ሆነን ማለት ነው ከተማ ቦታ በቃ አዲስ አበባ ሲባል እንዲሁ ቁጭ ተብሎ ሳይሰራ የሚበላ ነበር የሚመስለን ማለት ነው። ያ በዛ ምክንያት ትምህርት ቤት አቋርጣችሁ ከቤተሰብ ተጣልታችሁ ወይ ደግሞ የማትፈልጉትን ሰው አልፈልግም ብላችሁ ሊሆን ይችላል ወደ ከተማ የምትመጡት። ወደ ከተማ ስትመጡ ግን ህይወታችሁ እንዳይበላሽና ህይወታችሁ አደጋ ላይ እንዳይወድቅ ጥንቃቄ አድርጉ ማለት ነው። በተለይ ስለ ከተማ ምንም የማታውቁ ልጆች ማለት ነው፣ እህቶቻችን ማለት ነው። ምክንያቱም እስቲል አሁን ላይ እንደዚህ ጎዳና ተዳዳሪ የበዛው ለምን ይመስሏችኋል? እህቶቻችን በምክንያት ከሀገር ይወጣሉ። ከዛ ደግሞ ወይ ከአሰሪዎቻቸው ባል ያረግዛሉ፣ ወይ ከደላሎቻቸው ያረግዛሉ። በጣም ማለት ነው በጣም እህቶቻችን በተለይ እኛ ሴቶች ፈተናችን በጣም ብዙ ነው። ኦኬ ስለዚህ እህቶቻችን ጥንቃቄ አድርጉ ማለት ነው። ከክፍለ ሀገር ወደ አዲስ አበባ ቤት መኖሪያ ቤት ለመስራት ስትመጡ ተጠንቀቁ ማለት ነው። ብዙ እህቶቻችን በሰው ጅብ እየተበሉ ነው ያሉት።